ሰላም ወገኖች እንዴት ናችሁ? አንድ ነገር ትዝ ብሎኝ ነው ከሆነ ወራት በፊት ይሆናል እዚሁ የምኖርበት ከተማ በርሊን ነው። አክቹዋሊ ጀርመን በርሊን ነው ያለሁትና ወደ ቸርች እየሄድኩኝ የህዝብ ትራንስፖርት ውስጥ ፐብሊክ ትራንስፖርት ውስጥ አንደርግራውንድ ባቡር ነው አንድ ሰው እያገኘሁኝ ተለቅ ያለ ሰውዬ ነው እና ተያይተን ስንሳሳቅ ልክ ስንወርድ አናገረኝ ማለት ነው። እና ወዴት እየሄድክ ነው ምናምን አለኝ። ወደ ቸርች እየሄድኩ ነው አለው። ትልቅ ሰውዬ ነው እና ወደ ኪርሼ ነው የምሄደው ምናምን አልኩት። ወደ ቸርች ነው የምሄደው አልኩት። ከዛ በወሬያችን መካከል ልለየው ሆነ ማለት ነው። እና ወደ ቸርች እየሄድኩ ነው ልለየው ነው። ከዛ የዛን ቀን ደግሞ ቃል ማመጣው እኔ ነኝ እና ወንጌል ሳልነግረው አላውቀውም አያውቀኝም። እና ስለዚህ በቃ ልንገረው ብዬ የት ቤተ ክርስቲያን ነው አንተ የምትሄደው ብዬ ወሬ ጀመርኩ ማለት ነው። እና እንደዚህ ስንባል ወንጌሉ አካባቢ ጋር ደረስን ማለት ነው። እና በጣም ተከራከረኝ። የራሱ ፍልስፍናዎች አሉት። ሙዚቀኛ ነው። እንደዚህ ጠዋት እነሳለሁ፣ ሜዲቴት አረጋለሁ፣ ገለመሌ ምናምን አለኝ ማለት ነው። ከሞት በኋላ ህይወት እንዳለ ታምናለህ ያልኩት ብዙዎቹን ያው በሱ ስለሆነ ደና እንትን ውስጥ ማለት እንድነግራቸው አፕታይቲን የሚከፍቱልኝ ማለት ነው። ከሞት በኋላ ህይወት እንዳለ ታምናለህ አልኩት። አይ አላምንም አለኝ። እና ምን ትጠብቃለህ? እኔ እኮ ከሞት በኋላ ህይወት አለ ብዬ ነው ማምነው። ላስረዳው እሱን ስለው አይ አታስረዳኛለህ። ለምን ስለው ከሞት በኋላ ትሪት የሚያደርገን አካል ሰርፕራይዝ ያደርገኛል። በቃ ሰርፕራይዝ እንዲያደርገኝ ነው ፈልገው አለኝ ማለት ነው። ሌት ሚ ቴል ዩ ሰምቲንግ እንግዲህ አንድ ጥቅስ ላወራላችሁ ነው የመጣሁት። ዮሐንስ 3:16 በጣም ብዙ ቃል ላወራላችሁ እችላለሁ። ይሄን በተመለከተ ኦልሞስት ሙሉን አዲስ ኪዳን ማለት ግን ዮሐንስ 3:16 እንደዚህ ይናገራል። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። ማለት በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ ከዛ እንዳይጠፋ ዓለምን እንዲሁ ወዷልና ይልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ካለ በኋላ ቁጥር 18 እንዲላል በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል አለ። ምናልባት በምንነጋገርበት ሰዓት ይሆናል የተፈረደበት። እምቢ ብለህ በሄድክ ሰዓት፣ አልሰማ ብለህ በሄድክ ሰዓት እና እግዚአብሔር ከመምጣቱ በፊት ወደ ፍርድ ከመምጣታችን በፊት ልጁንና የልጁን መልክ ያላቸውን ሰዎች በምድር ላይ ይልካል። ወንጌልን ስሙ የምንላችሁ ለዚህ ነው። ባልሰማችሁና ባላመናችሁ በዛው ሰዓት ተፈርዶባችኋል። ባይ ዘ ዌይ የእግዚአብሔር ለመሆን ባልፈቀዳችሁበት በዛ ሰዓት የሆነ ነገር ታገለግላላችሁ ማለት ነው። ስሙን እንዳልጠራው ብዬ ነው። ጌታ ይባርካችሁ። ሰርፕራይዝ አድርገኝ ብላችሁ የምትጠብቁ ሰዎች ሰርፕራይዝ ባይ ዘ ዌይ ሌላ ነገር ነው ሰርፕራይዝ የሚያደርጋችሁና ወደ ክፉ ከመሄዳችሁ በፊት ወደ ፍርድ ከመሄዳችሁ በፊት ተመለሱ ለማለት ነው። ተባርካችኋል። ጌታ ይባርካችሁ።